እሺ ትንቢተ ኢዩኤል ምዕራፍ 2 ከቁጥር 1 ጀምረን እናያለን። በጽዮን መለከትን ንፉ፣ በቅዱሱም ተራራዬ ላይ አዋጅን ንገሩ። በምድርም የሚኖሩ ሁሉ ይደንግጡ፣ የእግዚአብሔር ቀን መጥቷልና እርሱም ቀርቧልና። የጨለማና የነፋስ ቀን፣ የደመናና የጉም ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ከዘላለምም ጀምሮ እንደ እርሱ ያለ አልነበረም፣ ከእርሱም በኋላ እስከ ልጅ ልጅ ድረስ እንደ እርሱ ያለ አይሆንም። እሳት በፊታቸው ትበላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ደስታ ገነት፣ በኋላቸውም እንደ ምድረ በዳ በረሃ ናት። ከእርሱም የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶችም ይሮጣሉ። ድምፃቸውም በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እሳት ነበልባል ድምፅ ነው። ለሰልፍም እንደተዘጋጀ እንደ ብዙና ብርቱ ሰራዊት ያኮበኩባሉ። በፊታቸው አሕዛብ ይንቀጠቀጣሉ። የሰውም ፊት እንደ ድስት ጥላሸት ይጠቁራል። እንደ ተዋጊዎች ይሮጣሉ፣ እንደ ጦረኞችም በቅጥሩ ላይ ይወጣሉ። እያንዳንዱም በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም። አንዱ ከሌላው ርቆ አይቆምም። የጦር መሣሪያቸውን ይዘው ይሮጣሉ፣ በመሣሪያቸው ላይ ይወድቃሉ፣ እነርሱም አይጠፉም። ከተሞችን ይይዛሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮት ይገባሉ። ምድሪቱም ከፊታቸው ትደነግጣለች፣ ሰማይም ይንቀጠቀጣል። ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በሠራዊቱ ፊት ድምፁን ይሰጣል። ሰፈሩ እጅግ ብዙ ነውና የቃሉም ሥራ ጽኑ ነውና። የእግዚአብሔርም ቀን ታላቅና እጅግ የምታስፈራ ናት። ፈጽማም ትገለጣለች። መጠኗ ምንድነው? ማንስ ይችላታል?